ጸሎታችሁ ለምን አልተሰሙም? ዱዓዎቻችሁ ለምን ምላሽን አላገኝም? እስቲ ልጠይቃችሁ። እናንተስ ቢሆን በጸሎቶቻችሁ በዱዓዎቻችሁ ዕለት ለአምላክ ከመለፍለፍና ከመጮህ በቀር የአምላካችሁ ፍቃድ ምን ይሆን እንደሆነ እርሱንስ ለመስማት አንድ ጊዜም ቢሆን ከመናገር ተቆጥባችሁ ጸጥ ብላችሁ ታውቁ ይሆን? እኔ እንጃ። ይህን እናንተ ታውቃላችሁ። አስተውሉ። አንዳንዴ እኮ ጸሎቶቻችሁ ማለት ለአምላክ ይህንን አድርግ ያንን ደግሞ አታድርግ ብሎ ለአምላክ አንዳች ነገርን የመናገር ያህል ተግባር ሆነ እኮ። አውቃለሁ እንዴት መጸለይና እንዴት ዱዓ ማድረግ እንዳለባችሁ ተምራችኋል። ስለ ዝምታ ግን ምንም አልተማራችሁም። ስለ ዝምታ ወይም ጸጥ ስለ ማለት ምንም አታውቁም። ዝምታ ወይም ሜዲቴሽን ማለት በጸጥታ በመቀመጥ አምላክ በሕይወታችሁ የሚያደርገውን ያደርግ ዘንድ ለእርሱ ሙሉ ፈቃድን በመስጠት ዝም ማለት ነው። በቃ ዝም ማለት መመልከት። እኔ ዛሬ ጸሎቶቻችሁ መልስ ያላገኙበትን ምክንያቶች ልንገራችሁ። ጩኸታም ስለሆናችሁ ነው። ከመስማት ይልቅ የአምላክን ፍቃድና ድምፅ ከማድመጥ ይልቅ ራስ ወዳድና ሁከተኛ ስለሆናችሁ ነው። ይህ ነው እውነታው። አሳዛኝ እውነታ። ሁላችንም የጤና የገንዘብ የተለያዩ ችግሮች አሉብን። በየዕለቱም ወደ አምላክ ጩኸታችንንና ህመሞቻችንን እናሰማለን። ይህንን ስጠኝ፣ ያንን ቀይርልኝ፣ ይህንን አድርግ፣ ያንን አድርግ፣ ደግሞ ይህንን አታድርግ የሚሉ በርካታ ጩኸቶች በየጊዜው ወደ አምላክ ይፈሳሉ። ይህንን በውስጣችሁ ላለው አምላክ በተደጋጋሚ መንገሩ ክፋት ወይንም መጥፎ ነገር ግን አይደለም። ምንም ጥፋትም የለውም። ነገር ግን እነዚህ ጸሎቶቻችሁ እናንተ ባሻችሁበት ቀናት አልመለስ ሲሏችሁ ይበልጥ የጤና መቃወስና ለአምላክ ያላችሁ እምነት መመናመን ይጀምራል። ፍርሃትና እምነት ማጣት ይጸናወታችኋል። አስተውሉ። አምላክ የእናንተን ጥያቄዎች የመመለስ ችግር ኖሮበት አይደለም ጸጥ ያለው። እናንተ የመጮህ ሱስ ስላለባችሁና አምላክን ለመስማት ለአምላክ የመናገሪያ ጥቂት ጊዜ ያለመስጠታችሁ ነው ትልቁ ችግራችሁ። እስቲ አንዳንዴ እንኳን ጸጥ በሉ። የሚናገረው ይናገር ዘንድ የሚሰማውም ይሰማ ዘንድ ትንሽ ዝምታን ራሳችሁን አስተምሩ። ፊት ለፊቱ ኑ፣ ምንም አታውሩ። ጸጥ ብላችሁ የአምላክን መለኮታዊ ድምፅ ለማድመጥ የዝምታና የአርምሞ ጊዜ ኑራችሁ አምላክ ያወራ ዘንድ ፍቀዱ። በሽታችሁን ችግሮቻችሁን አትስሟቸው። በሽታችሁ አምላክ ላይ ታዝኑበትና ለአምላክ ቅሬታችሁን ታቀርቡ ዘንድ ብቻ ነው የሚያደርጓችሁ። ጸጥ በሉ በቃ። የአምላክን ፍቃድ ለመገንዘብ በዝምታ ውስጥ ሁኑ። የዛኔም የአምላክ ፍቃድን ትሰሙታላችሁ። እርሱ በእናንተ ስላለ ለእናንተ የሚበጀውን አብልጦ ያውቃልና ዝም ስትሉ ትሰማላችሁ። ከደም ስር ቧንቧችሁ ይልቅ ለእናንተ ቅርብ የሆነው አምላክ፣ ከስትንፋሳችሁ ይልቅ ከእናንተ ቅርብ ያለው ጌታ በውስጣችሁ ያንሾካሹክ ዘንድ አትጩሁ። ጥቂት ዝምታን ዝም በሉ፣ ፍቃዱንም አድምጡ። ፍጥረት በሞላ የተደገፈው እርሱን ነውና እናንተም እርሱን ብቻ ተደገፉ። የነቢያችንን ሰለላሁ ዐለይሂ ወሰለምን የዋሻዎቹን የዝምታ ውጤት አልተመለከታችሁ? ዝምታ ምን እንደሆነ ከእርሳቸው ሕይወት ምንም አልተማራችሁም? እኔ ዛሬ ጸሎቶቻችሁ መልስ ያላገኙበትን ምክንያቶች ልንገራችሁ። ጩኸታም ስለሆናችሁ ነው። ከመስማት ይልቅ የአምላክን ፍቃድና ድምፅ ከማድመጥ ይልቅ ራስ ወዳድና ሁከተኛ ስለሆናችሁ ነው። አብዛኞቻችን አእምሯችን እረፍት አልባና እዚህም እዛም የሚዋልል ለመቆጣጠር አስቸጋሪ ሆኖብናል። እንግዲያው እኔ አንድ መፍትሄ ላጋራችሁና ለአእምሯችሁና ለሕይወታችሁ እረፍትና ሰላምን የምትሰጡበትን መፍትሄ እንኪያ ልበላችሁ። ይህ አሁን የምነግራችሁ ልምድ እኔንም ሆነ ብዙ ሰዎችን የጠቀመ ውጤት ያለው ልምምድ ነው። ብዙዎችም እረፍትንና ሰላምን አግኝተውበታል። የሕያውነትንም ምስጢር አጣጥሟል። አድምጡኝና እናንተም ተጠቀሙበት። ነገሩ ቪፓሳና በመባል ይጠራል። የእረፍት ጊዜያችሁን ተጠቅማችሁ በቤታችሁ ወይም በሥራ ቦታችሁ